ከእግዚአብሔር ጋር፣ አብርሃም ከእግዚአብሔር ጋር፣ እግዚአብሔር ከአብርሃም ጋር ንግግር ጀመረ። ከእግዚአብሔር የመጣው ሕያው ቃል ሕያው ምድር ውጣ የሚለው ድምፅ ነው። አብርሃም እግዚአብሔር ሲጠራ እግዚአብሔር ለአብርሃም ሲናገር ተለይ ሲል ቆይ ከአባቴ ጋር ልማከር፣ ከዘመዶቼ ጋር ልማከር፣ ጓደኞች አለኝ፣ ብዙ ዘመዶች አለኝ፣ ጎረቤት አለ፣ ምንኛ ልማከር አላለም። እግዚአብሔር በተናገረውና የእግዚአብሔር ጥሪ ሰዎች ከሚጠሩት ጥሪ ለየት ያለ ድምፅ ስለሆነ አብርሃም እግዚአብሔር ያለውን ነገር አመነ። መጽሐፍ እንደምናገረው አብርሃምን አመነ ጽድቅ ሆኖም ተቆጠረለት ይላል እና አብርሃም ምንም ድርድር አልፈለገም። እግዚአብሔር ስለተናገረው ለእግዚአብሔር መለየትን ሲወስን እግዚአብሔር እንደዚህ አለው፣ ታላቅ ሕዝብን አደርገዋለሁ። መቼ ሲለይ እግዚአብሔር ሲለይ መወሰኑን ሳይ እግዚአብሔር ምንድን አለው? ታላቅ ሕዝብን አደርገዋለሁ አለ። ይህ ብቻ አይደለም። እግዚአብሔር የተናገረው ነገር ምንድን ነው? አብርሃም ለእግዚአብሔር መለየቱን ካወቀ በኋላ ራሱን ለእግዚአብሔር ሲሰጥ እግዚአብሔር እንደዚህ አለ፣ እባርክምሃለሁ። ለእግዚአብሔር ሲለይ ሲወስን ሲቆርጥ ከአንተ ውጪ ሌላ ታሳ የሚጠብቀው የለኝም። አንተ የምትለው ድምፅ ትክክል ነው። አንተ እውነተኛ አምላክ ነው። ልቤን ነክቷል፣ ሕይወቴን ዳስሷል፣ ደስ አሰኝቶኛል። ስለዚህ ጌታውን እሺ ባለ ሰዓት እግዚአብሔር ይባርካል። ለእግዚአብሔር ሲለይ ሲቆርጥለት ቆረጠ። አብርሃም ለእግዚአብሔር ቆረጠ። ለበረከት ሁን አለ። ለበረከት ሁን፣ ስሜን ገናና አደርግሃለሁ፣ ለበረከት ትሆናለህ። እጆቻችሁ ወደ ላይ አንሱና እኔ የበረከት ሰው ነኝ በሉ። እግዚአብሔር ሲጠራን ለበረከት ጠርቶናል፣ ለበረከት ለይቶናል። ስለሰራን አይደለም የምንባረከው፣ ስለሞትን አይደለም፣ ጊዜ ስላጣን አይደለም። መስራት እግዚአብሔር ካባረከ በስተቀር እግዚአብሔር የበረከት እስትንፋሱ እፍ ካለ በስተቀር የሚባረከው ሰው የለም። እግዚአብሔር ካልባረከ በስተቀር በረከት ለእግዚአብሔር ስንለይለት ተለየለት። ጳውሎስ ነገር አንተ ስትቀረብ ከማንም ጋር አልተማከርክም፣ ከሥጋ ለባሽ ጋር አልተማከርክም። ጥሪ ትክክል ነው። እግዚአብሔር ሲጠራ፣ እግዚአብሔር ሲፈልግ፣ እግዚአብሔር ሲያስቀምጥ ከማንም ጋር ተማክሮ አይደለም። በማንም ግዳጅ እግዚአብሔር አልጠራም። እግዚአብሔር ስለፈለገ ብቻ ጠርቷል። እግዚአብሔር ደግሞ ዛሬ እንደዚህ ይላል፣ ለበረከት ሁን ይላል። ለበረከት ሁኑ። አሜን። ለበረከት ሁኑ። አሜን። በጌታ በኢየሱስ ስም ለበረከት ሁኑ። አሜን። እባርክምሃለሁ። ለእግዚአብሔር እባርካለሁ። ታላቅ ሕዝብን አደርግሃለሁ። የሚባርኩን ምን አድርገው? እባርካለሁ። እዚህ ላይ መናገር ይፈልጋል። አንዳንድ ጊዜ እርግማን የሚመጣበት እኛ መልካም ነገር ስናደርግ ሁሉ ጊዜ ሰዎች የሚያስባል ሁሉም መልካም ነገር ስናደርግ መልካም ፍሬ ከኛ ስናደርግ እግዚአብሔር ደስ እንዳሰኝ ነገር ሲናደርግ ሰዎች ሁሉ እግዚአብሔር ይባርከኝ ይላሉ። ስለዚህ እግዚአብሔር ለእግዚአብሔር ስንለይለት ነው መልካም ነገር በእኛ ላይ ይመጣ። የጽድቅ ዝናብ በእኛ ላይ መስለብ የሚችል የሚጀምረው እኛ ላይ ሕያው እግዚአብሔር ስንለይለት ስንቆርጠው ብድቱ የሆነው ነገር አሮጌ ማንነትን አውልቀን ስንጥል። ለዚህ ነው ኢሳይያስ
ይህ ደግሞ የሚያደርጉት እነማን ናቸው? የእግዚአብሔርን ድምፅ የሚሰሙ ሰዎች ሁሉ ጊዜ እርኩስ ከሆነ ነገር ይሸሻል፣ ይለያል፣ ተለይናል። ማን? እናንተ እግዚአብሔር ዕቃ የምትሸከሙ ሆይ ልብ ይበሉ፣ እርኩስም ነገር አትንኩ። በምድር ላይ በሚንቀሳቀሰው በሚበላው ነገር ራሳችሁ ስጋችሁን አታረሱ ይላል። የተለየው ሰው ለእግዚአብሔር ተለይቶ ይኖራል። የተጠራ ሰው መጠራቱን ጥሪውን ያወቀው ሰው ሁሉ ጊዜ የጸሎት ሰው የት እንዳለ እግዚአብሔር ያውቀዋልና እግዚአብሔር ልጆቹን ያውቃል። ኤርምያስ በእስር ቤት ውስጥ ሳለው የእግዚአብሔር ድምፅ ወደ እሱ መጣና ወደ እኔ ጩኽ አለ። እኔም እመልስልሃለሁ፣ አንተ የማታውቀው ታላቅና ኃይለኛው ነገር አሳይሃለሁ። የጸሎት ሰው ለእግዚአብሔር የተለየ ሰው የጸሎት ሰው ሐዋርያት ሥራ ምዕራፍ 16:25 ላይ ለእግዚአብሔር የተለዩ ሰዎች ብዙ መከራ ይቀበላል። ብዙ ፈተና ቢደርስባቸው የእግዚአብሔርን ሥራ ከማስረት ወደኋላ አይልም። ሁሉ ጊዜ እግዚአብሔር ያመልካል። ጳውሎስና ሲላስን በዛ ሥራ ላይ ስንመለከታቸው እግዚአብሔር ሲያመልኩ እናገኛለን። ሰውነታቸው ጉዳት ደርሶባቸዋል። ከቁጥር 16 አይታችሁ ስትመለከቱ ተደብድቧል። ጳውሎስና ሲላስ በአደባባይ በሽማምንቶች ፊት ብዙ ድብደባ በእነሱ ላይ ደርሷል። ነገር ግን ሌሊት እግዚአብሔር ሲያመልኩ እግዚአብሔር ታላቅ ነገርን አደረገላቸው። ስታመልኩ ለእግዚአብሔር ተለይታችሁ ሕያው የሆነው እግዚአብሔር ስትጠሩ መከራችሁን እየረሳችሁ፣ ስደቱን እየረሳችሁ፣ ረሃቡን እየረሳችሁ፣ ጥላችሁን ሁሉ ጥላችሁ እግዚአብሔር ስታመልኩ እግዚአብሔር ከሰማይ ይሰማችኋል። መልካም ነገር ይሆናል። ሃሌሉያ! ኢየሱስ ጌታ። ኢያሱ ምዕራፍ 3 ቁጥር 5 ላይ ኢያሱ እንደዚህ አለ፣ እግዚአብሔር ነገ በእናንተ መካከል ታምር የሆነው ነገር ያደርጋልና ለእሱ ተለዩታል። ተቀደሱ። ያለ ቅድስና እግዚአብሔር ማየት አይቻልም። ተቀደሱ። ለማን? ለሕያው ለእግዚአብሔር። ነገ በፊት ለፊታችሁ የሆነው ነገር አለ። የሚጠብቃችሁ ነገር አለ። የምትሻገሩ ነገር አለ። አስቸጋሪ የሆነው ነገር፣ አስፈሪ የሆነው ነገር፣ ከሰው አእምሮ በላይ የሆነው ነገር በፊት ለፊታችሁ ትልቅ ባህር በፊት ለፊታችሁ አለ። አያችሁ፣ ከፊት ለፊታችሁ ያያቸው ነገር አለ። የእግዚአብሔር ሰዎች ለእግዚአብሔር ተለይቶ ሕያው የሆነው እግዚአብሔር ፊት ይጸልያል። ዳንኤል ምዕራፍ 6 ይሁት ቀድሞ ይጸልያል። ታምራቱ ለትኩረት ያደርጉ። ታምራቱ የሚያደርገው እግዚአብሔር ሁሉ ይፈልጋል። ለእግዚአብሔር ተለይቶ መባረክ። ሙሴ እንደዚህ አላቸው። ኦሪት ዘዳግም ምዕራፍ 28 ቁጥር 1 ላይ ሕያው የሆነው አምላካችን እግዚአብሔር ብትሰሙ ይላል። የአምላካችን እግዚአብሔርን ቃል ብትሰሙ እነዚህ ምልክቶች ወደ እናንተ ይመጣሉ፣ ያገኙማል ይላል። መስማት ተለይቶ ቃሉን የሚሰሙ ለእግዚአብሔር የተለዩ ሰዎች ናቸው። ኢሳይያስ 1:16 ላይ ታጠቡ ይላል። ታጠቡ እድፍ የሆነው ነገር እግዚአብሔር የሚጸየፈው ነገር ምን አድርጉ? ታጠቡ። ማን? እናንተ ለእግዚአብሔር የተለያችሁ ሰዎች። እግዚአብሔር ቃሉን ይባርክ። ጸልይ